ዛሬ አልሐምዱሊላህ ረቢል ዓለሚን በጣም ደስ ብሎኛል። ያው ምክንያቱም ዶክተርን አውርቼው ነው የወጣሁትና ያው ተስፋ ሰጥቶኝ ብዙ ነገር እግሬን የተሻለ አርቲፊሻል እግር እና መራመድ እንደምችል በደንብ ያለ ክራንች መኪና መንዳት እንደምችል እንደ ልቤ ወጥቼ መስራት እንደምችል ከማንኛውም ሰው እኩል ወጥቼ ሰርቼ መግባት እንደምችል ነው የተነገረኝና በጣም 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 ነው ማመሰግነው ዶክተርዬ። ዶክተር ደምስ ኑርልኝ እና ወላሂ እኔ እንጃ በጣም ሁሌም ደስ እያለኝ ነው። ምክንያቱም አላህ አንድ ነገር ሲወስድብሽ ሌላ ነገር ሊተካልሽ ሲፈልግ ነውና ያንን ደግሞ ማድረግ የምችው አልሐምዱሊላህ ብለሽ ሁሉ ነገር አመስገነሽ ካልሆነ በስተቀር እቺ ዱንያ አትቻልምና ያው እግሬ እዛ ጋር አለ። ይሄኛውን ሰው ነው ጊፍት የሰጠኝና ይሄኛውን እንደ ሁለተኛው አድርጌ ልጠቀመው ነው። እሱ ደግሞ ሌላ በራሱ ጊፍት ሊሰጠኝ ነው ሰርቶ ማለት ነው በራሱ ኢንሻአላህ እንደሚሳካ ደግሞ እርግጠኛ ነኝ። ያው ከ10 ቀን በኋላ እለካለሁ። እስከዛው ደግሞ ኤክሰርሳይዝ ማድረግ ያለብኝ በሙሉ ነግሮኛል። ካሁን በኋላ ስፖርት ነው መስራት ያለብኝ። እንግዲህ መጠንከር ነው ኢንሻአላህ። ቻው፣ ወዳችኋለሁ።